በዛሬው ቪዲዮ አብዛኞቻችሁ የማትጠብቁት የማትገምቱት ከኖርማል ግለሰብ እስከ ዘማሪ አገልጋይ ዳያቆን ድረስ ፎቶና የተለያዩ ቪዲዮዎች ፖስት የሚደረጉበት የቴሌግራም ቻናሎችን አሳያችኋለሁ። እናንተም እዚህ ቻናል ውስጥ ገብታችሁ ራሳችሁን ቼክ ማድረግ አለባችሁና የሚገርመው የዚህ ቻናል ኦነሮች አብዛኞቻችሁ የምታውቋቸው ኢንፍሉዌንሰሮች ወይም ቲክቶከሮች ናቸው። እናም ቪዲዮውን እስከመጨረሻው በመከታተል ይህን ቻናል መቀላቀል ትችላላችሁ። እናንተም እዛ ላይ ፖስት መደረጋችሁን ቼክ ማድረግ ትችላላችሁ። በሶስተኛ ላይ ያስቀመጥኩላችሁ ታውቂዋለሽ ወይ የሚል የቴሌግራም ቻናል ነው እና በዚህ የቴሌግራም ቻናል ላይ ከትንሽ እስከ ትልቁ ከኖርማል ግለሰብ እስከ አገልጋይ ዲያቆን ዘማሪ ድረስ ፖስት ይደረግበታል እና ይሄን ቻናል ኦን የምታደርገው ወይም ራን የምታደርገው ሰሞኑን ቲክቶክ ላይ ዩቲዩብ ላይ ትሬንድ የሆነችው እና ፌሚኒስቷ ዮርዲናት እናም በምታምንበት አይዲዮሎጂ እና በምታወራቸው ነገሮች ላይ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ ዲቤት ተፈጥሮ ነበር እና የተለያዩ ፖድካስቶች ላይ ቀርባ የምታምንበትን ነገር እያካፈለች ነበር። መዳር የለባት ትዳር መያዝ የለባት የሚል አቋም ነው ያለ። እሱ ብቻ አይደለም። አሁን እኔ ፐርሰናሊ የ22 አመት የ23 አመት የ21 አመት ልጆች ሲያገቡ ራሱ በጣም ነው ማዝነው። ምክንያቱም ምን ያክሉ ነው ደስተኛ ሆነው ስኬታማ ሆነው የሚኖሩት እዛ ትዳር ላይ። እውነቱን እንነጋገር ከተባለ ልክ እድሜዋ ከፍ ሲል ሌላ የ21 አመት ሴት ፈልጎ የሚያገባ ባል ነው ብዙ ጊዜ የምታገባው። ለባል ምንድነው ትዕዛዝ የተሰጠው? literally answered ሚስቱን ማክበር አለበት። ኖፕ እሺ ንገሪኛ። አላወቅኩትም። እሺ ክርስቶስ ቤተክርስቲያንን እንደወደዳት እንዲወዳት ያ አይደለ? ክርስቶስ ለቤተክርስቲያን ራሱን አሳልፎ እንደሰጠ እንዲሰጥ አይደለ? እሺ ሶ እነዚህ ቃሎች ውስጥ ማለት ነው የቱ ጋ ነው በምት ወይም በስድብ ኮሙኒኬት እንዲያደርጉ የተፈቀደ? ለምሳሌ አሁን ይሄ ታውቂዋለሽ የሚል የቴሌግራም ግሩፕ ላይ የተፖሰተ አንድ ፎቶ ነው እና እዚህ ፎቶ ላይ የግለሰቡ ስም አማኑኤል ሙላቱ ሲባል ማጋጭ ይላል እና በአንድ ጊዜ የተለያዩ ሴቶች ጋር መማገጥ የአይን እማኞችና የስልክ ልውጦች እንደማስረጃ ተወስደዋል ይላል እና ሌላም እዚህ ጋር ዶክተር ኤልያስ ገብሩ ይባላል የእርሞሞ ሁለንተናዊ ማዕከል ስራ አስኪያጅ እና የአእምሮ ሐኪም እና ደራሲ ይላል። ማጋጭ፣ አጭበርባሪ፣ ሙያውን በመጠቀም ሴቶችን መተኮስ እና የተለያዩ ሰዎችን እዚህ ላይ እንዲፎቶቸውን ይፖስታሉ። ፎቶና ቪዲዮቸውንም እንዲሁ በመፖስት ያጋልጧቸዋል ማለት ነው። በሁለተኛ ላይ ያስቀመጥኩላችሁ ደግሞ ከኔ ጋር ተኝታ ነበር የሚል የቴሌግራም ቻናል ነው። እዚህ የቴሌግራም ቻናል ላይ ደግሞ ለየት ባለው ሁኔታ ቺት የሚያደርጉ ሴቶች የተለያዩ ከሁለትና ከዛ በላይ ወንዶች ጋር ሪሌሽንሺፕ ውስጥ የሚጀምሩ ሴቶች ፖስት የሚደረጉበት የቴሌግራም ቻናል ነው እና ይህን ቴሌግራም ቻናል ኦን የሚያደርገው ደግሞ አብዛኞቻችሁ የምታውቁት ናት የሚባል ቲክቶከር ነው። አብዛኞቻችሁ የምታውቁት ሞል በሚለው ስሙ ነውና ሞል ነው ይሄንን ቻናል ኦን የሚያደርገው። በቲክቶክ አካውንቱም እና በተለያዩ ሶሻል ሚዲያም ፕሮሞት እያደረገው ነበር። እዚህ ቴሌግራም ቻናል ላይም ከሁለት በላይ ወንዶችን በአንድ ዴት የሚያደርጉ ሴቶችን ፖስት ይደረግበታል። ተዋት፣ እናት ናት እኮ ያረጋትን እሷ ናት። ኑ የፈለገ ያርግሽ። 4 አመት 5 አመት ህጻን ልጅ እንደዛ ይደበደብ። ባትወልዱ የምር ስቶሪ ላይ ያለው ቪዲዮ በጣም ዘገናችሁ እንዴ! ሁሌ በቃ ሴቶች የሆነ ነገር ሲያረጉ ልክ ስትናገሩ ሴት ልጅ እኮ እናት ናት እንዴ! ኖ እናት መሆን መቻልና እናትነት ይለያያል። ለሰው ልጅ ካራራሽ ለራስሽ ልጅ ታዩ፣ ለሰው ልጅ ካላዘንሽ ራሱ እናት አይደለሽ። እዚህኛው ግሩፕ ውስጥ ደግሞ የተለያዩ ቴክስቶች ምናምን ሊክ ያደርጋሉ። ለምሳሌ አሁን ስክሪን ላይ የምትመለከቷት ልጅ ፊቷን አላሳይም ደብቃችኋለሁ፣ ግን ማየት ከፈለጋችሁ እዛው አካውንቱ ላይ ቴሌግራም ቻናሉ ላይ ገብታችሁ ማየት ትችላላችሁ። የተለያዩ ሴቶችን ፎቶዎች ፖስት ያደርጉበታል ማለት ነው እና የተለያዩ ቴክስቶቻቸው ምናምን እንዲሊክ ያደርጋሉ። በአንደኛ ላይ ያስቀመጥኩላችሁ ደግሞ ቤላ አክሱማዊ ኦን የሚያደርገው የቴሌግራም ቻናል ነው እና እዚህ ቴሌግራም ቻናል ላይ ምን ፖስት እንደሚደረግ ራሳችሁ ገብታችሁ ቼክ አድርጉት እና የሶስቱንም የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በዚህ ቻናል ገራሚ ቪዲዮዎችን ፖስት አደርግላችኋለሁ። ሶ ሜክ ሹር ቱ ሰብስክራይብ እና ቤተሰብ መሆናችሁን ቪዲዮንም ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ባይ።